ሰላም እንዴት ናችሁ? አዲሱ የንግድ ባንክ አፕሊኬሽን በጣም በተሻሻለ ሁኔታ መጥቷል። ከዚህ በፊት ያልነበሩ አሁን በዚህኛው አፕሊኬሽን ላይ የተጨመሩ በጣም ብዙ ፊቸሮች አሉ። ምን ተጨምረዋል? እነዛ ፊቸሮችስ እንዴት ይሰራሉ? እነዛስ እንዴት መጠቀም እንችላለን? ከፕሌይ ስቶርስ እንዴት ማውረድ እንችላለን? የሚለውን ነገር በዚህ ሙሉ ቪዲዮ ሰርቼላችኋለሁ። አብራችሁ ተከታተሉ። ንግድ ባንክ ሰሞኑን የሞባይል ባንኪንግ መተግበሪያውን ማሻሻያ አድርጓል። ይህንንም ማድረግ ያስፈለገበት አዳዲስ አገልግሎቶችን ለመጨመርና ደህንነት መጠበቂያቸውንም ከማዘመን ጋር ተያይዞ የተለቀቀ መተግበሪያ ነው። ደንበኞች ይህንን ሲያደርጉ የሌላ ሰው እገዛም ሆነ በስልክ የሚመጣ እገዛ የማያስፈልግ ሲሆን ስልካቸው ላይ ዳታ ካበሩ በኋላ አዘምን የሚላቸውን አፕዴት የሚላቸውን በመጫን ያዘምናሉ። የበፊቱን የይለፍ ቃል ተጠቅመው አገልግሎቱን ማግኘት ይችላሉ። በአሁኑ በተሻሻለው ግን መጀመሪያም ሲገቡ የይለፍ ቃል ይጠይቃቸዋል። ቀጥሎም የሚላክለትን ሰው ገንዘብ ካስገቡ በኋላ የገንዘብ መጠን እና ሂሳብ ካስገቡ በኋላ ትራንዛክሽኑን ከመፈጸማቸው በፊት ለማን እየላኩ እንደሆነ ምን ያህል ገንዘብ እንዳስገቡ እርግጠኛ እንዲሆኑ ድጋሚ የይለፍ ቃል ይጠይቃቸዋል ማለት ነው። ስለዚህ ደንበኞች በዚህ ሰዓት በደንብ አይተው ካረጋገጡ በኋላ ነው የይለፍ ቃሉን መስጠት ያለባቸው። ከዛ ቀጥሎ ደረሰኝ ይሰጣቸዋል። የደረሰኙ ዳውንሎደብል ነው፣ ኤዲት የማይደረግ ቀጥታ በፒዲኤፍ የሚነበብ ነው። በሁለተኛነት ከዚህ በፊት የነበረን የይለፍ ቃል ወይም ሚስጥር ቁጥር 4 ዲጂት ብቻ ነበረ። አሁን በተሻሻለው ግን ደንበኞች ከ4 ዲጂት እስከ 10 ዲጂት 4ም 5ም 6ም እስከ 10 ዲጂት መቀየር ይችላሉ። ከማሻሻያው ጋር ተያይዞ ግን በስልክ የሚሰጥ አገልግሎት የለም። ደንበኞች ይህን እንዲረዱልን እንፈልጋለን። አጠቃላይ ግን ከዚህ ከተሻሻለው መተግበሪያ ጋር ሆነ ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ የሚመጡ ጥያቄዎች ላይ ጥንቃቄ እንዲያደርጉ፣ ማንኛውም ነገር ሲደርሳቸው ለጥቆማ 951 ወይም ደግሞ አቅራቢያቸው ያለው ቅርንጫፍ ሳይሄዱ